ሰላም ሰላም፣ እንዴት ናቸው የዩቲዩብ ቤተሰቦች? እኔ ጋር ሁሉ ሰላም ነው። እናንተ ጋርስ እንዴት ይዟችኋል? ዛሬ ደስ የሚል ጊዜ አሳልፌ ነበር። ያሳለፍኩትም ጊዜ ይሄን ይመስል ነበር። አልሃ ጊዜው የአዝመራ መሰተሪያ ሰዓት ነበርና ጤፍ አጨዳ ሄጄ ነበር። መሬቱ መልክዓ ምድሩ አረንጓዴው ማሽላው ጤፉ ምናምን ሲታይ እንዴት ደስ ይላል። ያለው ሰላም ራሱ ቅዝቃዜው እና ጠዋት ላይ በጣም ደስ የሚል ሰዓት ነበረ። ፀሐዩም ብዙም የሚከብድ አልነበረም እና የሆነ ደስ የሚል ድባብ ነበረው። በዚህ መልኩ ይሄ አልሃ ነው። በጣም ደስ የሚል ቦታ ነው። አረንጓዴው በጣም ያምራል እና ምንም አልመሰለኝም ነበር ጠዋት ላይ፣ ግን ሰዓቷ እየቆየች ስትመጣ አልቻልኩትም። በጣም ኃይለኛ ሙቀት መጣ። ወደ 7 ሰዓት አካባቢ በሙቀት መጣ እና በዛ አጋጣሚ እኔ እጄን ቆረጥኩኝ። ያው ግን ወንድ ልጅ አይደለሁ እንኳን በማጭድ በጥይት ይመታል እንደ ወንድ ልጅ አልኩኝ። እኔ ፈከርኩ። ከዛ እጄን አስሬ ተመልሼ ገባሁ ወደ አጨዳይ ማለት ነው። ከዛ ምሳ እንብላ ተባለ። ምሳ ስንበላ ወይኔ እንዴት ደስ እንደሚል ምሳችንን በላን በአንድ ላይ ተሸክፈን ምናምን። ከዛ እኔ ከኋላ ሁኜ እየቀረጽኳቸው ነበር። አያዩኝም፣ እነሱ እየታገሉ ነበር። እንደ አጋጣሚ አንደኛው ልጅ ያየኛል እንዳለቀኝ ምናምን እያነበረና አይ መለቀቄም አይቀርም ምናምን አልኩት። ከዛ ያው በውሃ ስበብ እያደረኩ መመላለስ ጀመርኩኝ። ወይኔ ሲያሳዝን ስናሳዝን ግን ግብርና እንደዚህ ይከብዳል እንዴ! እኔ እንደዚህ አልመሰለኝም ነበርና እንደ ሳር አጨዳ ነበር የመሰለኝ። እዛ እየነቀልኩም እያጨርኩም ምን እያልኩም ያው እዚህ ጋር ደረስኩኝ እላችኋለሁ። ከዛ ማታ ሆነ፣ ፀሐዩን በረደ ምናምን ቀዘቀዘ። ከዛ አጨዳ ጨረስንና ድብት የሚባለው ገባ ማለት ነው። ከዛ አሁን እየደበትን ነው። እንደኛው መጫወቻ አርገኝ ምናምን እያለኝ ነበር። እኔ ዝም ብዬ እየቀረጽኩት ነበር። ከዚህ ጋር ደግሞ እኔ ራሴን እየቀረጽኩ ነበርና ፀሐዩን በጣም ቀዝቅዛ ነበር። ደስ የሚል ጊዜ ነበር። ይሆናል አይደለ? ምግቡ ሲበላ ምናምን እንዴት እንደሚጣፍጥ እኔ በቃ በህይወቴ እንደዚህ አይነት ነገር ጣፍጦኝ በልቼ አላውቅም። ከዛ እየደበትን ይሄኛው ልጅ እንደምቀረጸው እንኳን ሌሎቹ ምን ይባላል እሱ አማረ ያወቁ ይመስሉኛል። ግን ብዙም እንትን አላላቸውም። ብቻ እንዳትለቀን ምናምን ያው ነበር። እኔ እንደምለቃቸው ነገራቸው ነበርና በቃ ደስ የሚል ሰዓት ነበር። የሆነ የሚጣፍጥ ሰዓት። ወይኔ በቃ ሁል ጊዜ መሄድ በሻልኩኝ እላለሁ። እንደው ዝም ብሎ ቁጭ ብሎ እንኳን አየር ተቀብሎ መምጣት ምናምን። እስኪ እዚህ ላይ ትውስታ ያለባቸው ሰዎች ኮሜንት ላይ አስቀምጡ። ለዩቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ ተባበሩኝ፣ አሳድጉኝ። የምትፈልጉት ካላችሁ ቀርጬ ልክላችኋለሁ። እስኪ ዳይ እዚህ ጋር ማታ ቲክቶክ ላይ ጠብቀኝ። ትዝታችሁን እስኪ ኮሜንት ላይ ያሳለፋችሁትን ቴንኪው፣ ወዳችኋለሁ።